ትንሽ ደብሯት ነበር። በቃ ቻው። ምንድነው እንደዚህ የምታፈጭብኝ? ንገሪኝ እስቲ። ትናንትና ከኤፍራታ ጋር ወዴት ነበር ሄዳችሁት? የት ሄድን? ኤፍራታ ነው ልሸኝሽ ብላ ሸኘችን። ከዛ ወደ ቤት ተመለሰች። ኧረ እባክሽ ኤፍራታ አንቺን ምሸኝሽ? እንደውም ማምንሽ መስልሽ? የት ነው ሄዳችሁት? ወይም ደግሞ ማንን ነው ያገኛችሁት? ማንን አለ ማንን የራስሽ ፋንታ ነው። እሺ በቃ እኔ ማውቀው እስከ ላይኛው መታጠፊያ ድረስ ሸኝታ ወደ ቤት እንደተመለሰች ነው። በቃ ቆይ ገኒ፣ ኤፍራታ ለወዴት የምትሸኛት ምንድነው ችግሩ? ችግሩማ አንድ ላይ መሆናቸው፣ ፍቅር መሆናቸው። ኤፍራታ ያለ ምንም ምክንያት ይችን መርዝ የሆነች ሴትዮ መቅረቧ፣ እሱ ነው ችግሩ። ብሄድ ነው የሚሻለኝ። መጀመሪያም የምግብ ፍላጎት አልነበረኝም። ሉሊት። አቤት። ካላስቸገርኩሽ ቤዛ ጋር ልትወጪኝ ትችያለሽ? እሺ ወስድሻለሁ፣ ግን ዛሬ በጣም ብዙ ስራ ያለብኝ ይመስለኛል። ከፈለሽ ግን ደግሞ ሄዋን እንድትወስድሽ ላደርግሽ እችላለሁ። ማንም ይውሰደኝ፣ እኔ መሄድ ነው የምፈልገው። መጀመሪያ ግን ወንድምሽ ብታስፈቅጃ ይሻላል። እሱ ማወቅ አስፈላጊ አይደለም። እኔ ስለሚሄድበት ቦታ እያንዳንዱ ነገር ለሱ ማማከር አይጠበቅብኝም። እሺ እንግዲህ አንቺ እንዳልሽ። በቃ ልደውልላትና ምን ተይዘሽ ትሄዳለች። በቃ እኔ ቢዚ ስለሆንኩ ነው። ደህና ዋሉ። ጽዮን ልጄ ደህና ነሽ አይደል? ዛሬ ደግሞ ካልወጥሽ ቆጣ ቆጣ ብለሻል። አይ አልተቆጣሁም። እሺ እንግዲህ አንቺ እንዳልሽ። እንዴት አደርሽ? እኔ ጨረቃ ከትላንቱ ትንሽ ሻለ እንዳለሽ እና ደህና እንደሆንሽ ሰው። አዎ ደህና ነኝ፣ ግን ደግሞ ደህና ነኝ ማለት ብቻዬን መሆን አልፈልግም ማለት አይደለም። እፉዬ ቆይ ምንድን ነው የሆንሽው? ከኔ ለመራቅ እየሞከርሽ ነው? ቢገባህማ እንደዛ ነበር፣ ግን አንተ አንድ ነገር ላይ ችክ ካልክ በቃ አትለቅም። ናታን፣ እኔ ከዚህ በኋላ ከአንተ ጋር የፍቅር ግንኙነት ውስጥ መቆየት አልፈልግም። እየቀለድሽ ነው አይደል? እየቀለድኩ አይደለም፣ እውነቴን ነው። ይቅርታ ናታን፣ እኔ ከዚህ በላይ ልጎዳ አልፈልግም። ሳላስበው በሌላ ሰው ፍቅር ተሸነፍኩ። አትዋሽ። አንቺ በፍጹም ሌላ ሰው ልታፈቅሪያለሽ። ለምንድን ነው የማልችለው? እኔም እኮ ሰው ነኝ። በቃ ተሳሳትኩ፣ ተሸነፍኩ። አይኔን እያየሽ በስነ ስርዓት ውሸቴን አይደለም እውነቴን ነው አልወድህም። አዎ ውሸቴን አይደለም እውነቴን ነው። አሁን ላይ በልቤ ውስጥ ያለው ፍቅር የለም። እሺ ደስ እንዳለሽ፣ አንቺ እንደፈለግሽ ነው። ግን ይፉ ፍራንክ እያረኩ ነው እየቀለድኩ ነው ብትይ መቼም ነው ይቅር ማለት። ልብን ስለሰበርኩት ይቅርታ። ችግር የለውም፣ አልተጎዳሁም። እንዴት እንደሆንኩ ለማየት ነው የመጣኸው? ይኸው ከስቻለሁ፣ ተቋቁሬያለሁ። ግን አንተ ባሰብከው ልክ የምድር ሲሆን አልሆነብኝም። አውርተሽ ጨርሽ። አውርተሽ ጨርሽና ከዛ ደግሞ ይቀጥላል። እኔ ምንም የማወራው ነገር የለኝም። ይልቅ አንተ ካለ ቀጥል። እርዳታሽ ያስፈልገኛል። እኮ አንተ ከኔ እርዳታ ፈልገህ? አንተ በጣም ቀልደኛ ነህ። ይሄ ቀልድ አይደለም። ታስፈልጊኛለሽ ካልኩሽ ታስፈልጊኛለሽ። ለሱ ደግሞ ከስር የምትፈችበትን መንገድ አመቻችቼልሻለሁ። በሁለት ቀን ውስጥ ከዚህ ትወጫለሽ። እንዴ
የእውነትህን ነው እንዴ? እና እኔ ስቀልደሽ ታውቂያለሽ? ስሚ ቀጣይ ሳምንት ሰርጌ ነው። ያኔ ጽዮን ይዘሻት ከጎን እንድትቆም ይፈልጋሉ። ማለት አልገባኝም። ማንን ልታገባ ነው ደግሞ? ጽዮን ካንተ ጎን እንድትሆን ለምን ፈለክ? ደስቴን የሚካፈሉኝ የኔ የምላቸው ሰዎች እዚህ ምድር ላይ ማንም የለኝም። ያለችኝ ብቸኛ አንድ ሰው ጽዮን ብቻ ነች። እሷን ደግሞ ይዘሻት መች ምትች ብቸኛዋ ሰው አንቺ ነሽ። እንዴ ቆይ ለምንድን ነው ጽዮን በዚህ ልክ የምትወዳት? እሷ ከጎንክ እንድትሆን ብላ እኔን ከስር ልታስፈታኝ? እሷ አብራኝ ደስታ የምታከብር ከሆነ አይደለም አንቺን እዚህ እስር ቤት ያሉትን ሁሉንም እስረኞች ላስፈታቸው ይችላሉ። ቆይ ግን ማንን ነው የምታገባው? ኤፍራታ። እሷን አገባታለሁ። ብዙም ሳይካበድ ቀለል ያለ የሆነ ዝግጅት ቤት ውስጥ አዘጋጃል። እናቴ በህይወት ብትኖር ኖሮ ድል ያለ ድግስ አዘጋጅ ነበር። አሁን ግን ያንን ማድረግ ብዙም አስፈላጊ አይመስለኝም። እውነትህን ነው? ኤፍራታ ናታንን ትታ መቼም አታገባህም። ለምን? እኔ የሚወደድም ሆነ የሚፈቀር ነገር የለኝም እንዴ? ናታን ከኔ በምን ይሻላል? ሲጀመር አንተና እሱ ምን ያገናኛቸዋል? አንተ ከሱ ጋር ለመወዳደር ፈርሰ ድጋሚ መሰራት አለበት። ሄሎ ወይ ሉሊት፣ ምን ነው ዛሬም ከቤት ተጣልሽ መደበቂያ ፈልገሽ ነው? በጣም ደጋግመሽ ደወልሽ እኮ። ይሄውን የጓደኛዬ እባክሽን እርጅኝ፣ ካንቺ ውጪ የሚቀርበው ሰው የለኝም እባክሽን። እሺ ዛሬ ደግሞ ምን ተፈጠረ? ለችግርሽ ብቻ ስደውይ ቢደብረኝም ግን ችግር የለውም እረዳሻለሁ። እባክሽን ይቅርታ አድርጊልኝ፣ ሌላ ጊዜ ደግሞ ደውልሻለሁ። አሁን ግን የማስቸግርሽ ጽዮን ቤዛ ጋር እንድትወስጂልኝ ነው እባክሽን። ቤዛ ጋር ውሰጂኝ አለችኝ። እሷ ጋር ደግሞ ብዙ ጊዜ ካሳለፍኩ ጥሩ አይመጣም ብዬ ነው እባክሽን። ለምን? ቆይ ምንድነው የተፈጠረ ችግር አለ እንዴ? በፍጹም እባክሽ ያን እየተባበረኝ እባክሽን እሺ በይኝ። እሺ አታስቢኝ፣ እወስዳታለሁ። ግን በሰላም ነው አይደል? ለምን እንደፈለገቻት አላውቅም፣ ግን ብቻ እሷ ልታወራት ትፈልጋለች። እሺ ችግር የለውም፣ እኔ ልወስዳት እችላለሁ። እሺ በጣም አመሰግናለሁ ጓደኛዬ ሔዋን። አንቺ ከጎኔ ስላለሽ ደግሞ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ወንድሜ ደህና ነህ? ንገረኝ፣ ምንድን ነው የተፈጠረው? ኤፍራት ያለችክ ነገር አለ እንዴ? በቃኝ አለች። ከዚህ በኋላ አልፈልግም፣ ሌላ ሰው አፍቅሬያለሁ አለች። ወንድሜ ያብዳሃል እንዴ? ታዲያ ምን ነው የሚያስቀው? እሺ ምን ላድርግ? በግድ እኔን ካላፈቀርሽ ልበል? እኔም እንደ ቤዛ ልሁን? ጽዬ፣ የኔ ጨረቃን በጣም አፈቅራታለሁ። አውቃለሁ እሷን አጥቼ ሰው አልሆንም፣ ግን ደግሞ የደስታዋ ምንጭ እንጂ የሀዘኗ ምንጭ መሆን አልፈልግም። ወንድሜ ቆይ ምን አይነት ፍቅር ነው? የራስን ደስታ ወስዶ ለሌላ ሰው መስጠት። እንግዲህ ምን ላድርግ? እኔ ማለት ተፈጥሮ እንደዚህ ነው። በቃ ደህና ዋይ። ደህና ዋይ። የት ልትሄድ ነው? ቤት ሆኜ ካየችኝ እፉዬ በጣም ታዝናለች። እኔ እሷን አውቃታለሁ። እንዳዘንኩ ልቤ እንደተሰበረ ካወቀች በጣም ታዝናለች። ቻው። ይቺ የማትረባ አሁን ገና ተረዳሁሽ። አላማዋ ቤዛ የነካችውን ነገር መውሰድና ማጥፋት ነው የተባለው እውነት ነው። ወንድሜ ላይ ላደረግሽው እያንዳንዷ ነገር ዋጋ ትከፍያለሽ። ወይ የኔ ቆንጆ እንዴት አረፈድሽልኝ? እኔ ደህና ነኝ፣ ወንድሜ ግን ደህና አይደለም። በጣም ተጎድቷል።
ሌላ ማን ጋር መደወል እንዳለብኝ ስላላወቅኩኝ ነው። ናታን ምን ሆነ? ቆይሽ አጠገብሽ ስላለው እስቲ አገናኝ። ወጥቷል። ወዴት እንደሚሄድ እንኳን የሚያውቅ አይመስለኝም። እባክህ ቢኒ ይርዳኝ። እንዴ ጽዬ ምን እያልሽ ነው? አንቺም እኮ የምትወጂው ወንድምሽ እንደሆነ ሁሉ ለእኔም እኮ የምወደው ጓደኛዬ ነው። እሺ አሁን ነው ወይስ ቆይቷል ከወጣ? ምናልባት መንገድ ላይ ካገኘሁት ወደ ቤት እየመጣው ነበር አንቺን የሆነ ቦታ ልወስድሽ። አይ አሁን ነው የወጣው። በተለያየ አቅጣጫ ካልሄዳችሁ በስተቀር ትገናኛላችሁ። እሺ በቃ አንቺ ምንም አታስቢ። እኔ እንዴትም ብዬ ከሆነ ቦታ ፈልጌ አገኘዋለሽ። እሺ አምናለሁ። ቻው። ወይዘሪት ኤፍራታ፣ የተረዳሁት ነገር ቢኖር ባለማስታወሴ ብቻ እየተጫወታችሁብኝ እንደነበረ ነው። ወንድሜ ስላፈቀረሽ ብቻ ስለ አንቺ መልካምነት ሲነግረኝ አመንኩት። አንቺ ግን እሱ ስላፈቀረሽ ተጫወትሽበት። አሁን ደስ አለሽ? የወንድሜ ልብ ስለሰበርሽው ጀግንነት ተሰማሽ? እባክሽ አንቺ እንኳን ተረጂ። እንደዚህ በተጨናነኩበት ሰዓት ጀርባሽን አትስጪኝ። ማ አንቺ ነሽ የተጨነቅሽው? ስትቀልጂ ካይን ያውጣሽ ባክሽ። ተይ ጽኔ፣ እየቀለድኩ አይደለም። ስታውቂኝ እኔ ናታን እንደዚህ ተጎድቶ የሚቀልድ ሰው ነኝ? እኔ አንቺን አላውቅሽማ። ከሳምንት በኋላ እንዴትም ሆነ እንዴት ኤፍራታ ሚስቴ ትሆናለች። አሁንም ህልም ላይ ነክ አልነቃህም። ኤፍራታና ናታን ማንም አይለያያቸውም። ብዙ ሰው ሊለያያቸው ሞክሮ ነበር፣ በተለይ እኔ ግን አልተሳካልኝም። እኔ እንዴት ማጥመድ እንዳለብኝ ያውቃለሁ። አንዳቸው ለአንዳቸው ድክመት ናቸው። ያንን ድክመት ደግሞ በደንብ ተጠቅሜበታለሁ። ብዙም አትደሳሰት። እኔም ብዙ ጊዜ የተሳካልኝ መስሎኝ ከሽፎብኛል። አንተም ካልተጠነቀቅ ይከሽፍብሃል። ለእሱ አታስቢ፣ ሁሉም ነገር በቁጥጥር ስር ነው። ይልቅ አንቺ ከዚህ ወጥሽ ጽዮን እኔ ጋር እንዴት ይዘሽ እንደምትመጪ አስቢበት። ለእሱ አታስብ፣ አግቻትም ቢሆን ይዤ ልመጣለሁ። ጎበዝ፣ በጣም ጎበዝ። በቃ በዚሁ ለቀን ውስጥ ለመውጣት ራስሽን ሬዲ አድርጊ። ደግሞ የማስወጣሽ ለጽዮን ብቻ አይደለም፣ ናታንም አብሯችሁ እንዲመጣ እፈልጋለሁ። ናታን? ቆይ እሱ ደግሞ ምን ያደርግልሃል? ሀሳብ በሙሉ ናታንን ማሳበድ ነው እንዴ? አዎ ያው በይ። ናት እንዴት ነህ? ብዙ ቦታ አቶ ፈልጌ ያጣው ሰላም ነው? እዚህ ሆነ ነው እንዴ? ቢኒዬ እንዴት ነህ? በሰላም ነው የፈለገኝ? ብትደውልልኝ እኮ እዚህ እንዳለው ነግሬህ ነበር። መች ስልክ ታነሳለህ? ደውዬልህ ነበር እኮ። ናት በአንተ ደግሞ ውሸት አያምርም። እሺ ከፈገግታ ጀርባ የተደበቀውን ቁስል እያየሁት ነው። ምንድን ነው? አረ ቢኒ፣ እኔ ምንም አልዋሸሁም። ምንም የደበቅኩ ነገር የለም። አዎ አንተ ደጋግመህ ደውለህ ነበር። በጣም ይቅርታ ስላልሰማሁት ነው። እንዳልሰማሁ እኮ አዎ ገብቶኛል። ምንድን ነው ከይፉ ጋር ተጣልታችኋል እንዴ? ኧረ አልተጣላንም። ለምን ብለን እንጣላለን? የሆነ ጊዜ ላይ ገኒዬ ምን አለች መሰለህ? የኔ ልጅ ችግሮች ሲደራረቡ ማልቀስና አምርሮ ማዘን ፈጣሪን ከማማረር ውጭ ምንም ትርፍ የለውም። ችግሮች ሲገጥሙ አንዳንዴ በፈገግታ ማለፍ መቻል አለብን አለች። በተለይ ደግሞ የጎዱንና ጠላቶቻችን ፊት ለፊት ሀዘናችንና ድክመታችንን ማሳየት የለብንም አለች። ስላጣናቸው ሳይሆን ስላጡን ሊያለቅሱ ይገባል። ገኒ ልክ ናት። እኔም ከዚህ በኋላ ተሰብሬም ቢሆን ፈገግ እላለሁ። እሺ አሁን ተረጋጋና ቀስ ብለን እናወራለን። ባለማውራት መፍትሄ አይሆንም። እሺ ፈልገውን ነገር አግኝቼ አላውቅም። ዛሬም ወደ ሞት ጎዳና እንደሚሄድ ሰው አስበሽ ከመሞቴ በፊት ከአንቺ ጋር የተወሰነ ጣፋጭ ጊዜ እንዳሳልፍ እርችኝ። ቀኑ እንደዚህ ማለፉን ሳይ ባልበላና ባልመሸ ብዬ ተመኘሁ። አልተገባባንም ነበር። እሱማ ልክ ነሽ ኢፉዬ።
እፉዬ ተይ እንዳታለቅሽ። ባለችን ቀን ደስተኛ ልንሆን ተነጋግረናል። ምን ላድርግ አልቻልኩም። እኔስ ችዬ ይመስልሻል? ትመጫለሽ ብዬ አላሰብኩም ነበር። እኔም የምመጣ አልመሰለኝም ነበር። ለምን? አሁን ሁሉን ትቼ ወደ አንቺ ልምጣ ብራሱ እንደማልችል አውቃለሁ። እና ለምን ደወልክ? አንድ ቀን እሷም የኔ ውድ ሚስት እኔም የሷ ባል ሆናለሁ ብዬ ስለማስብ እኮ ነው። ዛቅ ልቃል እምቢ። እሺ ደስታንለ ዘናበል ሳቅ ሳቅ ኧረ አነጋገር ልቀቀኝ። ስላቀፍከኝ ይቅርታ አላደርግልህም። ብለቅሽ ይሻልሻል። እሺ ይቅርታ ብታረጊ። ይቅርታ ከምጠይቅህ በወድቅ እኔና አንቺ ወደፊት ተጋብተን ብንኖር ምን አይነት ህይወት የምንኖር ይመስልሻል? ወይም ደግሞ ምን አይነት ህይወት እንድንኖር ትፈልጊያለሽ? እንዳትነቀኝ። እኔ ምንም ነገር ቢሆን መቋቋም እችላለሁ። አንተን ማጣት ግን መቋቋም አልችልም። እባክህ እንደዛ አታድርግ። ያቺ ለሌሎች ተራ የሆነች ብርሃን ለእኔ ግን ደስታዬ ናት። አንዳንዴ ከመናገር በላይ ዝምታ መፍትሄ አለው። ማውራት ቁስልን ከማባባስ ውጭ ምንም ጥቅም የለውም። ደግሞ ምን ፈልገሽ መጣሽ? ገኒ እንዴት ነሽ? ጽኮ ቤዛ ጋር መሄድ ፈልጋሉ። ሉሊት ሄደሽ አምጫት ብላኝ ነው የመጣሁት። ይቺ ምስኪን ልጅ ምንም የማታውቅ ልጅ እንደው ለአንቺ አምኜ የምሰጥሽ ይመስልሻል? አትሄድም እንዴ? ቆይ ገኒ እኔ ጺን ምን ላረጋት እችላለሁ? ሲቀጥል ደግሞ እኔ ከሷ ጋር መሄድ ፍላጎት የለኝም። ነገር ግን ሉሊት አስሬ ደውላ ስለጨቀጨቀችኝ ነው። በጣም ብዙም ሰራው ስራ ነበረኝ። ስራ ነበረሽ? ቤዛን የሚያስፈታ መድኃኒት ልታሰሪ ነው? መቼስ አንቺ በአዳም ልኮ ጋር ተወጠርሽ ነሽ። ህይወትሽ ሁሉ ከሱ ጋር የተያያዘ ነው አይደል? ገኒ ሔዋን መጣች እንዴ? ሉሊት ደውላ እንደምትመጣ ነግራኝ ነበረ። አዎ እሷ ናት። ግን ደግሞ ከሷ ጋር እንድትሄጂ አልፈቅድልሽም። እኔ ማንንም ፈቃድ አልጠየቅኩም። ሔዋን መጣው፣ ጠብቂኝ። እኔ እምልሽ ገኒ፣ ቆይ እዚህ ቤት ያሉ ሰዎች ምን ያህል እድለኛ እንደሆኑ ያውቃሉ? ለሁሉም እናት ነሽ። በቻልሽው መጠን ሁሉንም ለመጠበቅ ትሞክሪያለሽ። ወዳይ ስቆ ዶሮን ሲያታልሏት ያሙቁትን ውሃ ለገላሽ ነው አለዋት አሉ። አንቺ ቤት እኮ አሁን የገነትን ልብ እንዳወራተሽ ልብሽ ልቅ ብሏል። ሔዋን እንዴት ነሽ? ልትወስጂኝ ስለመጣሽ አመሰግናለሁ። ያው ብዙ ነገር እየረሳው ስለሆነ ምናልባት ቦታውም ይጠፋብኛል ብዬ ፈርቼ ነበር። ከዚች ልጅ ጋር ወዴትም አትሄጂም። እሷ ጥሩ ልጅ አይደለችም። ገነት ለምን አንቺ አርፈሽ ስራሽን አሰሪም? አታስቢ ገኒ፣ ምንም ሳትሆን ወደ ቤት መልሳታለሁ። በቃ እንደዛ ከሆነ ደግሞ እኔ ማብሪያችሁ እሄዳለሁ። መጣው ሻርፕ ነገር ጣል አድርጊ። አያስፈልግም እንዴ? ቆይ ስታስቢው ገና የናጡቷን ያልጦች ጻሊ ነው እንደምመስልሽ? ዛሬ ደግሞ ተነስቶብሻል። እንግዲህ አንዴ ካፈጥጥሽ አትመለሽም። አስር ያላስቀምጥሽ ነገር እንግዲህ ምን ይደረጋል? ነይ ሔዋን እንሂድ። ታክሲ እኔ እምልሽ ጽዬ፣ እቤት የተፈጠረ አዲስ ነገር አለ ማለት? የሆነ ማስታወስ የቻልሽው ነገር አለ እንዴ? ለምን ጠየቅሽኝ? አንቺ እንዳስታውስ የምትፈልጊው ነገር አለሽ እንዴ?
አረ እንደዛ ማለት እኮ አይደለም። ያው መንገድ እየሄድን ስለሆነ የሆነ ርዕስ ልፍጠር ብዬ ነው። በዛ ላይ ደግሞ እኔና አንቺ ለብቻችን ተገናኝተን አናውቅም። እናም ያው ምን ማውራት እንዳለብኝ እኮ ግራ ገብቶኝ ነው። ቆይ 9ኛ ክፍልን ከጨረስን በኋላ የት ነበር ሄድሽው? ነው ወይስ ከዛ በኋላ ተገናኝተናል? ያኔ ታስታውሻለሽ? 9ኛ ክላስ እያለን እኔና ቤዛ በጣም ጓደኛ ማቾች ነበርን። ከዛ አንቺ መጣሽ። ከአንቺ ጋር ጓደኝነት ስትጀምር እኔ እንደማታውቀኝ ሰው ሆነች። ከዛ የባሰ ደግሞ ቤተሰቦቻችሁ በጣም መቀራረብ ሲጀምሩ ኦቨርአክት ማድረግ ጀመራችሁ። ያኔም ከቤዛ ጋር ጓደኛሞች ነበር? እሱን በፍጹም አላስታውስም። እኔና አንቺ እኮ ያስተዋወቀችን እሷ ነበረች። እኔ እንጃ። እኔ የማስታውሰው ነገር ቢኖር ያኔ አንቺ እኔን በጣም ትጠኝ እንደነበረ ነው። አዎ በሰዓቱ በጣም ጠላሽ ነበር። ያው ጓደኛዬን ቀማችን ብዬ ስለማስብ እያደኩ ስመጣ ደግሞ ያንን ነገር ተውኩት። ማለቴ ያው ማንንም ሰው የኔ ነው ማለት አትችይም። ቤተሰብሽም የሆነ ጊዜ ሊተውሽ ይችላል። እና ቆይ ከዛ ትምህርት ቤት ወጥተሽ የት ነበር ሄድሽው? አጋጣሚ ሆኖ አባቴ ለስራ ሌላ ሀገር ተዘዋወረ። እኛም ከሱ ጋር ሄድን። ከዛ ትምህርት ቤት ወጣው ማለት ነው። ከዛ ከወጣውኝ በኋላ ተማሪዎች ባንቺ ምክንያት ትምህርት ቤቱ እንደለቀቁ ሲያወሩ ሰምቻለሁ። እውነት? እሱን በፍጹም አላስታውስም። እና ቆይ በምን ነበር የተመረቅሽው? ትምህርት አልተማርኩም። ከሆነ ጊዜ በኋላ አቋረጥኩኝ። ትምህርት እኮ በጣም ነው የሚያስጠላው። እኔ ራሱ ትምህርት ብዙም አልወድም ነበር። እውነት ከልብሽ እኔ ልጠይቅ ይመጣሽ? ግራ ገብቶኛል። በወንድሜ ልናደር ወይስ በኤፍራታ? በቃ ተወዛግቤያለሁ። በእርግጥ ወንድሜ በፍቅር ታውሮ አሁን ላይ የሚያደርገውን ነገር እንኳን አያውቅም። እንዴ ቆይ ምንድን ነው? ምን ተፈጠረ? በእርግጥ የምታውቅ ይመስለኛል። ወንድሜ ኤፍራታን ለማዳን ብሎ ያለንን ሀብትና ንብረት አሳልፎ እንደሰጠ ሰማሁ። ቶሎ ባይነቃ ኖሮ ደግሞ ያንቺንም ድርጅት ሊሰጣቸው ነበር። ወደ ስሙ እንድታዞርለት ያደረገውም ለዛ ነው። ግን ሰውዬው ኤፍራታን አሳልፎ እንደማይሰጠው ሲያውቅ ወንድሜም ድርጅቱን መስጠቱን ተወው። ማለት አልገባኝም። ቆይ ኤፍራታን ለማዳን ሲል የሰጠውትን ድርጅት አሳልፎ ሊሰጥ ነበር ማለት? አንቺም ይሄን ነገር አታውቂም? ቤዝ በቃ ተረጋጊ። የታወረ ወንድምሽ ሳይሆን እኔ ነኝ የታወርኩት። ለእኔ ቅንጣት ታክል እንኳን ፍቅር እንደሌለው እያወቅኩኝ የእናትና የአባቴን ውድ የሆነውን ስጦታ ንብረቴን በሙሉ አሳልፌ የሰጠሁት። ቤዝ በቃ አንቺ ተረጋጊ። ቢወስድብሽም እኮ አሳልፎ ለእነሱ አልሰጣቸውም። መልስልኝ ብትይው አሁንም መልስልሻል። ይሄው ያልገባሽም ኤፍራታ መልሰው ቢሰጡት ድርጅቴን አሳልፎ ይሰጣቸው ነበር። ደግሞ አሁንም ስጠኝ ብለው መልሶ አይሰጠኝም። ቤተሰቤን የማኖርበት ስራና እነሱን የማስተዳድርበት ነገር ካላገኘው ድረስ አልሰጥሽም ብሎኛል። ናታን በጣም ተቀይሯል፣ እንደ ድሮ አይደለም። ቤዝ ግን አሁን ለወንድሜ ታስፈልጊዋለሽ። እንዴትም ብለን ከዚህ እንድትወጪ ማድረግ አለብን። ከጎኑ ልትሆኝ ይገባል። ቆይ እዚህ ቤት የተፈጠረ አዲስ ነገር አለ እንዴ? ናታን ምን ሆነ? ኤፍራታ አልፈልግም ሌላው እንዳፍቅር ያለው አለችው። በጣም ልቡ ተሰብሯል። ሲራመድ ራሱ በደመ ነፍስ ነው። አይ በጭራሽ የእውነት ሊሆን አይችልም። ኤፍራታ ናታንን አልፈልግም ብላ ሌላ ሰው አፍቅር ያለው ልትለው አትችልም። አንቺ በሰው ልብ እንዴት ይሄን ያክል እርግጠኛ ልትሆኚ ትችያለሽ? ስለዚህ ሁሉም ነገር እውነት ነው ማለት ነው? እንደ ፎክሮ አደረገው። ቆይ አንቺ የምታውቂው ነገር አለ እንዴ? አይ እሱ እንኳን ሰርፕራይዝ ነው። ጽዬ አታስቢ፣ በቃ እኔ ከወንድምሽ ጎን ቆማለሁ። ከዚህ እወጣለሁ። ባልጠበቃችሁት ቀን ከቤተሰባችሁ ጋር እቀላቀላለሁ። ልትፈቺ ነው እንዴ? እና ስታስቢው የኤፍራታ ሰርግ የሚያመልጠኝ ይመስልሻል? ሰርግ? ቤዝ ንገሪኝ፣ ኤፍራታ ልታገባ ነው? የምታውቂው ነገር አለ? ወይኔ ጉዴ! በቃ ወንድሜ ባበዱ ነው። አታስቢ ጓደኛዬ፣ እኔና አንቺ ተባብረን የእሷ ፍቅር እንዲቆርጥለት እናደርገዋለን። በቃ አሁን እንሂድ፣ ሰዓት አልቋል መሰለኝ። ሌላ ቀን መጥተሽ በደንብ ታወሪያለሽ። እሺ በቃ ቤዝ ቻው። እሺ ቻው። ናታን እኔን መቼም እንደማይወደኝ ያውቃለሁ። ግን ደግሞ የሚወዱትን ሰው ማጣት በሚወዱት ሰው አልፈለግም ማለት ምን ያክል እንደሚያም ታየዋለህ። ምን ታረጊ ነው? ምን ፈልገሽ ነው? ተረጋጊ፣ አትፍሪ እሺ? ምን ፈልገሽ ነው? ኤፍራታ እኔ አንቺ ጠላት አይደለሁም። አንቺን መቼም ቢሆን ልጎዳሽ አልችልም። እሺ እባክሽ ዋን በሩን ክፈችው። እኔ በጣም ችግር አለብኝ። አንቺ ደግሞ ተጨማሪ ችግር አትሆኝብኝ። ቆይ አፌት ምን ብሎ ነው ያስፈራራሽ? ማለት አንቺ እንዴት ልታውቂ ቻልሽ? አንቺ ያፌት ሰው ነሽ አይደል? ኤፍራታ እባክሽን ድምፅሽን ቀንሽ። እኔ እዚህ የገባሁት ተደብቄ ነው።
ገነት ቤዛን ያገኘ ሰው በሙሉ አንቺ እንዲያገኝ አትፈልግም። አሁን ካየችን ጎትታ ነው የምታስወጣኝ። ንገሪኝ፣ ከኔ ምንድን ነው የምትፈልጊው? አንቺን መርዳት ብቻ ነው የምፈልገው። ኤፉ ያፌት ቤዛን ሊያስፈታት እያሰበ ነው። ይህ ደግሞ ለአንቺ ተጨማሪ ራስ ምታት ነው። ቤዛ ልትፈታ ነው? ቆይ አንቺ ማነሽ? ስለ ያፌት እንዴት ልታውቂ ቻልሽ? ቤዛ ነግራሽ ነው? ደግሞ ቤዛ ሙሉ ታሪኩን አታውቃም። እንዳየሁት ከሆነ ደግሞ ከቤዛ በላይ ስለ ያፌት አንቺ በጣም ብዙ ነገር ታውቂያለሽ። ኤፉ አሁን እሱን ተይውና ያፌት በምን እንዳስፈራራሽ ንገሪኝ። እርግጠኛ ነኝ ከማስፈራሪያው አንዱ ለማንም እንዳትናገሪ ነው። ጎበዝ ወሬ አወጣጭ ነሽ፣ ግን እሱ መቼም አይሳካልሽ። ለዛ አለቃሽ ደግሞ ለማንም ምንም አልተናገርኩም በዩ። እኔ ያፌት ሰው አይደለሁም፣ በተቃራኒው ፖሊስ ነኝ። እሺ ምን